ሽማግሌዎች፣ ተጽዕኖ ፈጣሪዎች፣ የሲቪል ማህበራት አመራሮች፣ የንግዱ ማህበረሰብ ተወካዮች፣ የሴትና ወጣት አደረጃጀቶች፣ የክልሉ አጋር ድርጅቶች፣ የክልሉ የሰላም እናቶችና ጥሪ የተደረገላችሁ እንግዶች፣ በቅድሚያ ጥሪያችንን አክብራችሁ ስለተገኛችሁ በኢትዮጵያ የሰላም እናቶች ስምና ማህበር ስምና የአፍሪካ ሴቶች ሰላምና ደህንነት ተቋም እንኳን በሰላም መጣችሁ ማለት እንደሚታወቀው በ2011 ዓ.ም ከሁሉም የኢትዮጵያ ክልሎች በተውጣጡ 21 በጎ ፈቃደኛ እናቶች ተነሳሽነት በመሰባሰብ በወቅቱ በሀገሪቱ አንዳንድ አካባቢዎች ተከስቶ በነበረው አለመግባባት በሁሉም ክልሎች በመገኘት የመንግስት አካላትን በማነጋገርና ማህበረሰቡን በቅንነት እንዲያገለግሉ አደራ በመስጠት የመንግስት አካላትን በማነጋገርና ማህበረሰቡን በቅንነት እንዲያገለግሉ አደራ በመስጠት የዩኒቨርሲቲ ተማሪዎችን፣ የተለያዩ የማህበረሰብ ክፍሎችን በሀገራዊ ባህልና ወግ መሰረት ስለ ሰላም በማወያየት ተንበርክኮ በመለመን እንደ ሀገር በእናትነት ጸጋችን አለመግባባቶች ወደ ሰላም እንዲቀየሩ የበኩላችንን ጥረት ማድረጋችን የሚታወቅና በወቅቱ ሰፊ የሚዲያ ሽፋን ያገኘ መሆኑ ይታወቃል። በሌላ መልኩ በከፍተኛ ትምህርት ተቋማት በተማሪዎች መካከል የተፈጠሩ አለመግባባቶች እንዲረግቡ ጥረት ተደርጓል። በሁሉም ጥረት ተደርጓል። በመሆኑ እኛ እናቶች የሁሉም እናቶች በመሆናችን ባለመጠላላት፣ ባለመገፋፋት ሁሉም ሰው ከፈጣሪ የተሰጠው የእድሜ ዘመን የተገደበ በመሆኑ ማንም ሰው ማንንም ባይገድል ሰው በተፈጥሮ ሕግ ሟች ነው። እንግዲህ ሟች የሆነ ሰውን በመግደል የሚገኝ ሰላምና መረጋጋት ስለማይኖር እንኳን ለጥላቻ ለመልካም ስራና ለመፋቀርም በቂ ባለመሆኑ ከውስጣችን ያለፈ ለሀገር የሚተርፍ ሰላም፣ ፍቅርና አንድነት ለማምጣት የሰላም ሐዋርያ መሆን ይጠበቅብናል። ይሁን እንጂ እንደ ሀገር የማያግባቡ ጉዳዮች ቢኖሩም እንኳን በሰከነ መንፈስ በመነጋገር የመፍትሄ አቅጣጫዎችን በማስቀመጥ እኛ የኢትዮጵያ የሰላም እናቶች በሀገራችን ሰላም በማምጣት በመጠበቅ እናታዊ ኃላፊነታችንን እየተወጣን ህዝባችንም ሰላሙን እንዲጠብቅ አደራ በማለት ጥሪያችንን እናስተላልፋለን። እናቶች እንደ ሀገር ሰላም እንዲሰፍን የጎላ ሚና እንዲኖራቸው በሚል ዓላማ የተቋቋመው የኢትዮጵያ የሰላም እናቶች ማህበር ህጋዊ እውቅና አግኝቶ ወደ ስራ ከገባበት ጊዜ ጀምሮ በተሟላ ሁኔታ ለሀገራዊ ሰላም አንድነት እየሰራ መሆኑ ይታወቃል። በዚህም ሂደት ድጋፍና አስተዋጽኦ ላደረጉልን ተቋማት ማለትም የኢፌድሪ የሰላም ሚኒስቴር፣ የትግራይ ክልል ሴቶችና ወጣቶች ጉዳይ ቢሮ፣ የትግራይ ክልል ሰላምና ጸጥታ ቢሮ፣ የአፍሪካ የሴቶች የሰላምና ደህንነት ተቋም፣ የኢፌድሪ የሲቪል ማህበረሰብ ድርጅቶች ባለስልጣን፣ እናት ባንክ ዋና መስሪያ ቤት፣ የኢትዮጵያ ንግድ ባንክ መገናኛ ቅርንጫፍ፣ ጀስቲስ ፎር ኦል በኢትዮጵያ የሰላም እናቶች ስም ላቅ ያለ ምስጋናችንን እያቀረብን ፕሮግራሙ የተሳካ እንዲሆን እየተመኘው መድረኩ በይፋ መከፈቱን አበስራለሁ። በመቀጠልም መድረኩን በንግግር እንዲከፍቱልን የክልሉን የሴቶች ጉዳይ ቢሮ ተወካይ ወይዘሮ አለማትን እጋብዛለሁ። በምክትል የተከበራችሁ የእናቶች የሰላም የእናቶች ማህበር፣ የተከበሩ የአፍሪካ የእናቶች የሰላምና ደህንነት ተቋም፣ የተከበሩ የትግራይ ክልል የሰላምና
ቢሮ ኃላፊ፣ ከተለያዩ የሃይማኖት ተቋሞች የመጣችሁ የሃይማኖት አባቶች፣ ከተለያዩ የማህበረሰብ ክፍሎች የመጣችሁ የበዓሉ ወይም የውይይቱ ዋና ተዋናይ ጥሪያችን አክብራችሁ ስለመጣችሁ በሴቶች ጉዳይ ቢሮ ስም ላመሰግን እወዳለሁ። የእናቶች የሰላም ማህበር ከጦርነቱ በፊት ነው የተቋቋመው። ከጦርነቱ በፊት ሲቋቋም ከየክልሉ የተወጣጡ ለሰላም ያላቸው ቁርጠኝነት የሚያሳዩ እናቶች ተመልምለው ስራ ላይ እንደነበሩ ሁላችንም እናውቃለን። ብዙ ስራም እየሰሩ ነበሩ። ያው አለመታደል ሆኖ ጦርነቱ አልቀረም። ብዙ ሰዎችን ያለቁበት ጦርነት ነው ያጋጠመን። ግን ደግሞ አሁንም ገና ያልተጨረሱ ጉዳዮች ስላሉ ለሰላም በተለይ የትግራይ እናቶች የኢትዮጵያ እናቶችን ሰላም እጦት ሲኖር ሴቶችና ህፃናት እንደሚጎዱ በሳይንቲፊክም በተግባርም አይተነዋል። በነበረው ጦርነት ምን ያክል እናቶች እንደተጎዱ፣ ምን ያክል ህፃናት እንደተጎዱ፣ ምን ያክል አካል ጉዳተኞች አረጋውያን እንደተጎዱ በተግባር አይተናል። ስለዚህ ለሰላም ትልቁ ዋጋ እንሰጣለን፣ እንደ የትግራይ እናቶች ማለት ነው፣ እንደ ኢትዮጵያ እናቶች። ግን ደግሞ ሰላም ብቻ ስላል የሚመጣ ሰላም የለም። በተግባር ሰላሙ ሰርተን ስናሳይ ነው እና እኛ እናቶችን የተግባር ሰዎች የተግባር አካላት ስንሆን ነው። ሌላ አካልም እንደዛ ሲሆን ስለሆነ ሁላችንም ለሰላም ያለን አስተዋጽኦ በተግባር ማሳየት አለብን የሚል እንትን አለ። እንደምታውቁት በተለይ ለትግራይ እስካሁን ወደ ቀያቸው ያልተመለሱ ማህበረሰብ ከ2 ሚሊዮን በላይ በአይዲፒ ዙሪያ የሚኖር ማህበረሰብ ከ152,000 በላይ ስርዓተ ጾታን መሰረት ያደረገ ጥቃት የደረሰባቸው ሴቶች ያሉበት ክልል ስለሆነ ለሰላም ስንዘምር ወይም ለሰላም ስንወያይ እንደ እናቶች ያኛ ብዙ መከራ እያሳለፉ ያሉ እናቶችን ሃይማኖትም ሳንለይ ብሔርም ሳንለይ ወደ ነበርበት አካባቢ እንዲመለሱ የትግራይ እናቶች ብቻ ሳይሆን እንደ የሰላም የማህበር ተቋምም የራሳችን ድርሻ እንደምንወጣ ባለ ሙሉ ተስፋና ባለ ሙሉ እምነት ነኝ። አሁን በአሁኑ ሰዓት ብዙ እናቶች እያጣን ነው። በማህበራዊ ሚዲያ በተግባር ሂደንም ያየንበት ሁኔታ አለ። ብዙ ህፃናት ከጎናችን እየተለዩ ነው። አሁን እኔ አይዲፒ ዙሪያ ሂጄ ሰላም እንደ ሰላም ዘምሩ ሲላቸው መጀመሪያ የሚያነሱት ሰላሙ አይጠሉትም ስላዩት ማለት ነው። ግን የመጀመሪያ ጥያቄያቸው የሚሆነው ወደ ቤታችን መጀመሪያ እንመለስ፣ ቤት ቦታችን ሆነን ነው ስለ ሰላም መዘመር ያለ ነው። ከውስጥ ነው፣ ምክንያቱም ሰላም ከውስጥ ነው የሚነሳው የሚል እንትን አለኝ። ከአንገት በላይ ከሆነ ተቀባይነትም ተግባራዊነትም አይኖረውም። ስለዚህ ጥሩ አጋጣሚ ነው። የአፍሪካ የሰላምና ደህንነትን ካጠገባችን አለ። የሴቶች የሰላም ማህበርም ትልቅ አንጋፋ ማህበር ነው። ትልቅ ስራም እየሰራ ነው። ጥሩ ውጤትም እያመጣ ነው። በተለያዩ ክልሎች፣ ከተሞች የሰላም እናቶች እየሄዱ ውጤታማ የሆነ ስራ እየሰሩ ነው ያሉ። የእኛ ተፈራርሶም ስለነበረ አሁን እንደ አዲስ ነው እንትን እያደረግነው ያለ ነው ማለት ነው። ስለዚህ ውጤቱ በተግባር እያየነው ነው በሁሉም ክልሎች ማለት ነው።
ስለዚህ የጋራ የሆነ አጀንዳ አለን። ስለ ሴቶች የምንዘምርበት፣ ስለ ሴቶች የምንወያይበት የጋራ የሆነ አጀንዳ አለን። አሁን ጥሩ ነው። በዚህ አጋጣሚ ማመስገን የምንፈልገው አሁን ባጋጠመው በዚህ ሳምንት ባጋጠመው ችግር እንደ ኢትዮጵያ ብሔርም ሃይማኖትም ሳይለይ ሁሉም የየራሱ አስተዋጽኦ ነው እያደረገ ነው ያለው። ይህንን የትግራይ እናቶች ነው የሚል እንትንም የለም። የትግራይ እናት ስትጎዳ እኔም ያመኛል የሚል በተለይ በብዙ ወጣቶች አሁን በዚህ ሳምንት እየተደረገ ያለ እንቅስቃሴ ትልቅ ሀብት ነው፣ ትልቅ ጸጋ ነው። ይህንን መሀል ላይ እንዳይቀር፣ ይህንን ተነሳሽነት ወደኋላ እንዳይመለስ የእኛ የእናቶች ስራ ትልቅ ስለሆነ እንደ ማህበርም እንደ ተቋምም በዚህ ዙሪያ ያለው እንትን የጋራ አድርገን የጋራ በሁሉም አካላት ያሉ አመራሮች አነጋግረን የሆነ መፍትሄ ለራስም እረፍት የሚሆን መፍትሄ ብናስቀምጥ ጥሩ ነው የሚል ሀሳብ አለን። ወደ ክልላችን ስለመጣችሁ ያሁላ መንገድ ተጉዛችሁ የትግራይ እናቶች ከሰላም የበለጠ ሌላ አማራጭ የለምና ከህዝቡ መጥተን ተወያይተን የጋራ የሆነ ሀሳብ የጋራ የሆነ መፍትሄ እናስቀምጣለን ብላችሁ ስለመጣችሁ ደግሞ በትግራይ ሴቶች ጉዳይ ቢሮ በክልሉ መንግስትም የላቀ ክብርና ምስጋና ነው ያለኝና አመሰግናለሁ። ክብር ይስጥልኝ። መጀመሪያ አንድ ማሳሰቢያ ያው አንድ ነው ስራው የትግራይ ሰላምና ጸጥታ ቢሮ ኃላፊ የሚለውን የኔ ተቋም የብዝሃነትና ህዝቦች ግንኙነት ጽሕፈት ቤት የሚባል ነው። የሚያስተባብረውም ለዛ መሳሪያ ስለሆነ ያው ስራው ይዘቱ ተልእኮው ያው ነው። ግን በመንግስት አጠራር ደረጃ የሰላምና ጸጥታ ቢሮ ኃላፊ ሳልሆን የብዝሃነትና ህዝቦች ግንኙነት ጽሕፈት ቤት ኃላፊ ነኝ። በዛ ግንዛቤ እንዲወሰድ ነው። አመሰግናለሁ። የተከበሩ ወይዘሮ መቅደስ እስጢፋኖስ የኢትዮጵያ ሰላም እናቶች ፕሬዚዳንት፣ የተከበሩ ወይዘሮ አለማት የትግራይ ሴቶች ቢሮ ጉዳይ ክትትል ቢሮ ኃላፊ፣ የተከበሩ አቶ ማኒም ነገር ሸንጉጤ የአፍሪካ እናቶች ተወካይ፣ የተከበራችሁ የትግራይ ሃይማኖት ተቋማት አባቶች፣ የቦርድ አመራር አባላት፣ የተከበራችሁ የሰላም እናቶች በአጠቃላይ እንዲሁም የዚህ መድረክ ተሳታፊዎች በሙሉ በመጀመሪያ እንኳን እንደዚህ ተሰባስበን ለመወያየት በሰላም መጣችሁ፣ እንኳን አገናኘን ለማለት ፈልጋለሁ። የዛሬው መድረክ እንደተገለጸው ትልቅ አጀንዳና በጣም መሰረታዊ እሳቤ ያነገበ አጀንዳ ነው። ከእናቶች ፍቅርና ክብር ከውዷ እና ጣፋጯ ሰላም ያቀናጀ መድረክ በመሆኑ በጣም አጓጊ ነው። የሰላምና እርቅ አጀንዳ በአጠቃላይ ለትግራይ ሕዝብ በተለይ ደግሞ ለትግራይ እናቶች ልዩና እንዲሳካ የዘወትር ጸሎታቸውና ምኞታቸው ነው። ስለሆነም ከፌዴራል የሰላም እናቶች ማህበርና ከተለያዩ ክልሎች ከብዙ ክልሎች ተጉዛችሁ ደክማችሁ እኛን ለመድረስ እኛን ለመጠየቅ የእኛም ችግር ለመካፈል በመምጣታችሁ በስሜና በትግራይ ጊዜያዊ አስተዳደር ስም እንዲሁም በትግራይ እናቶች ስም በጣም አመሰግናለሁ። የትግራይ እናቶች እድገት ይፈልጋሉ። የትግራይ እናቶች ሰላም ይፈልጋሉ። እንዲሳካም ከባድ ዋጋ እየከፈሉ ናቸው። ስለሆነም አለመታደል ሆኖ የትግራይ እናቶች በየ10 እና 20 ዓመታት ልዩነት፣ ሐዘንና ለቅሶ የማይለያቸው እድለቢስ ሆነዋል። የኢትዮጵያ ቀኝ ለማድረግ የሚመጡ የውጭ ወራሪዎችና የሀገር ውስጥ ጸረ ሰላምና ጸረ ዲሞክራሲ ኃይሎች በሚለኩሱት ጦርነት የችግሩ ገፈት ቀማሽ እናቶች በመሆናቸው
ልጆቻቸው እየተነጠቁ የሐዘን ማቅ እየለበሱና ሰቀቀን እንዳይለያቸው እያደረጉ ናቸው። ሆኖም የትግራይ እናቶች ሆደ ባሻ ናቸው። ከባለፈው ክፉ ይሰውረን መጪውን የደስታ ዘመን ያደርግልን ብለው በመጸለይ በቀልና ጥላቻ ይጠየፋሉ፣ ይቅርም ይላሉ። በየጊዜው ልጆቻቸው፣ ወንድሞቻቸው፣ ባሎቻቸው የገደሉና ለራሳቸው የበደሉ ተዋጊዎች ለሞቱ በሐዘን አልቅሰው ይቀብራሉ። ለቆሰሉ ያክማሉ። ለተማረኩ ደግሞ አብልተው አጠጥተው አልብሰው በድብቅም ጭምር አገራቸው እንዲገቡ ያደርጋሉ። ስለዚህ የትግራይ እናቶች ሮሮው ናቸው፣ ልክ እንደ የኢትዮጵያ እናቶች። አንድ አብነት ወይም ምሳሌ ለማቅረብ በአሁኑ ጨካኝ የዘር ማጥፋት ጦርነት አንዲት እናት ወንድሟ ይገደላል። አንድ ወንድሟ የገደለውን ወታደር ይማረክና እያለቀሰች የነበረችውን እናት አታልቅሺ፣ የወንድምሽ ገዳይ ተማርከዋል፣ ይኸውና እቤትሽ አለ ብለው ይዘው ያቀርቡታል። እናትየው ለቅሷን አቁማ ይህን ወታደር ወንድሜ የት ያውቀዋል? ወንድሜ ለመግደል የመጣ አይደለም። ወንድሜ የገደለው ስርዓቱ ነው። ወንድሜ የገደለው ተልእኮ የሰጠው ነው። ስለዚህ ልቀቁት ብላ ምግብ አቅርባ ስማ እንዲለቀቅ አድርጋለች። ይህ በትግራይ ብቻ ያለ አይደለም። የአማራ እናቶችም በሚዲያ እንዳያችሁት ይህንን የመሰለ ተግባር ደጋግመው ፈጽመውታል። የቆሰሉ ታጋዮችን በማከል በመደበቅ ኮመት እንዲተርፉ አድርገዋል። ስለዚህ የእናቶች የሰላምና እርቅ ተምሳሌትነት በተግባር አስተምረውናል። ከዚህ የምንማረው እናቶች የሰላምና እርቅ ባለቤቶች፣ ማሳያዎች፣ ሩህሩሆች መሆናቸው ነው። ስለሆነም የእነዚህ ሩህሩህ ክፉ የማይወዱ እናቶች በአሁኑ ጊዜ በትግራይ በሸራ ውስጥ ሆነው በጅብ፣ በረሃብ፣ በበሽታ እያለቁ ስለሆነ እናንተ እናቶች ድምፅ ልትሆኑላቸው ይገባል። አሁን ያለውን ችግር ለእኛ የሚገባ ሳይሆን እናንተ ለእኛ ብቻ ሳይሆን ለእናንተም ተርፈዋል። እዚህም ያለ ችግር ለእናንተም ተርፈዋል። ትላንት ከኤርፖርት ስትመጡ ለመቀበል አልቻለም። ነዳጅ ያለው መኪና አላገኘንም። ምክንያቱም ክልል አሁንም በከበባ ነው። አሁንም በክልከላ ነው። ነዳጅ ስለሌለ በምን ያህል ችግር እዚህ እንደደረሳችሁ እናንተ ራሳችሁ ምስክሮች ናቸው። ስለዚህ በእኛ ምክንያት ተቸግራቸዋልና እናዝናለን። ለከፈላችሁ መስዋዕትነትም እናመሰግናለን። ስለዚህ ከዚህ እንደተመለሳችሁ በሸራ ውስጥ በነዳጅ ችግር ሕክምና ሳይደርሱ ለሚሞቱ ወላጆች፣ በረሃብና በበሽታ ለሚረግፉ ሕፃናት ድምፅ በመሆን ለኢትዮጵያ መንግሥት እንደታስረዱላቸው ወደ ቀያቸው እንዲመለሱ አደራ ይዛችሁ እንድትሄዱ በዚህ አጋጣሚ መጠየቅ እፈልጋለሁ። ካልሆነ ግን ለሁሉም ጊዜ ያለውና ዛሬ በትግራይ እናቶች እየደረሰ ያለውን ችግር ባንመኘውም ለሁሉም መድረሱ አይቀርም። ስለሆነ የትግራይ እናቶች ሕዝብ በአጠቃላይ የትግራይ እናቶች እና ሕፃናት ደግሞ በተለይ እንዳይፋረዱብን ለሐቀኛ ሰላም እና እርቅ ከልብ እንድትሰሩ አደራ ማለት እፈልጋለሁ። በመጨረሻ የትግራይ እናቶችና ሕዝቦች ችግራችን ነው ብላችሁ ሰላምና እርቅ መውረድ አለበት ብላችሁ በእኛ እየደረሰ ያለውን አስከፊ ሰቆቃ ተካፋይ በመሆናችሁ ችግራችሁን ከዚህ ድረስ መጣችሁ ላደረጋችሁልን አመርቂ መድረክ በድጋሜ በስሜና በትግራይ ጊዜያዊ አስተዳደር ስም እያመሰገንኩኝ
የትግራይ ሕዝብና መንግስት አሁንም ጥረታችሁ ለማሳካት ለሰላም ዘላቂ ሰላም ለመገንባት ጎናችሁ ሆነው ከጎናችሁ እንደማይለዩና አስፈላጊ ሁሉ ድጋፍ እንደሚያደርግላችሁ ለማረጋገጥ እፈልጋለሁ። ሰላም ለሁሉም ይሁን። ሁሉም ለሰላም ይትጋ። በጣም አመሰግናለሁ። ክቡራን የመንግስት ኃላፊዎች፣ የማህበረሰብና የሲቪል ማህበራት ተወካዮች፣ ክቡራን እናቶች፣ እህቶች እና ወንድሞች፣ ክቡራን ተሳታፊዎች እንደምን አደራችሁ። ዛሬ በዚህ መድረክ ላይ በአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት ስም ልናገር በመቅረቤ ትልቅ ክብርና ደስታ ይሰማኛል። በአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት ስም የከበረ ሰላምታችንን እያቀረብኩ ለሰላም ለደህንነትና ለማህበራዊ አንድነት በውቅሮ ከተማ ይህን አስፈላጊ መድረክ በማዘጋጀታችሁ ትልቅ ተግባር እንዳከናወናችሁ እየገለጽን እየሰራችሁት ስላላችሁት ተመሳሳይ ተግባር ሁላችሁንም የእናቶች ለሰላም ማህበር አባላት በእጅጉ ማመስገን እንወዳለን። ሰላም ያላትን ከፍተኛ ዋጋ ተገንዝባችሁ በዚህ አዳራሽ የተገኛችሁትንም በሙሉ እናመሰግናለን። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት የተቋቋመበት ዓላማ በዋነኝነት ሴቶች በሰላምና ደህንነት ጉዳይ ንቁ ተሳታፊ ሆነው የአካባቢያቸውንም ሆነ የሀገራቸውን ሰላምና ደህንነት እንዲጠብቁ ማስቻል በመሆኑ የእናቶች ለሰላም ማህበርን እንቅስቃሴ በቅርበት ይደግፋል። ከዚህ ቀደም በአማራ ክልል ያደረጋችሁትን ውይይት እንደደገፍን ሁሉ ዛሬም በትግራይ ክልል ውቅሮ ከተማ ከተለያዩ የክልሉ አካባቢዎች የተውጣጡ ተወካዮችን ጋብዛችሁ የምታከናውኑትን የሰላም ስራ የደገፍነው ከልብ በመነጨ ፍላጎት ነው። ወደፊትም አጋርነታችን ይቀጥላል። በመጀመሪያ ለትግራይ ሕዝብ በተለይም እናቶች ለሰላምና ደህንነት መጠበቅ ላሳያችሁት ጽናትና ትጋት ያለንን አክብሮት ማሳወቅ እንፈልጋለን። ብዙ ጊዜ በግጭት ወቅት ከፍተኛውን ጭነት የሚሸከሙት እናቶች ናቸው። ይህም ቤተሰቦችን በመንከባከብ ማህበረሰብን በአንድነት በማስተሳሰር በጭንቀትም ውስጥ እንኳ ቢሆን ተስፋን በመጠበቅ ይገለጻል። ይህ ጽናታችሁ የሚደነቅ ብቻ ሳይሆን የሰላም መሰረትም ነው ለማለት ይቻላል። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት እንደ እናቶች ለሰላም ማህበር ያሉ ተነሳሽነቶችን መደገፍና አብሮ መስራት በእጅጉ ይፈልጋል። ምክንያቱም ሰላምን ያለ ሴቶች በተለይም ያለ እናቶች መፍጠር መጠበቅና መገንባት እንደማይቻል በግልጽ ስለምናምን ነው። ሴቶች የግጭት ተጎጂዎች ብቻ ሳይሆኑ ሰላም ገንቢዎች፣ አሸማጋዮች፣ አደራዳሪዎችና መሪዎች ናቸው። ይህ መድረክ በአሁኑ ጊዜ በመዘጋጀቱ ወቅታዊነቱን የጠበቀ እንደሆነ እናምናለን። ማህበረሰቦች ከግጭት ተጽዕኖ ሲያገግሙ ብዙ የሚከናወኑ ተግባራት እንዳሉ ይታወቃል። ሰላም የጦርነት መቆምና አለመኖር ብቻ አይደለም። ይልቁንም ሰላም ማለት የስነ ልቦና ቁስልን መፈወስና ክብርን መመለስ፣ በጎረቤት ህዝቦች መካከል እምነትን መመስረት፣ ፍትህ፣ አካታችነትና ተሳትፎን ማረጋገጥ፣ ልጆቻችን ከፍርሃት የተለየ ህይወት የሚኖርበትን ሁኔታ መፍጠር ማለት ነው። እናቶች ሰላምን በመፍጠር ሂደት ውስጥ ልዩ ሚና አላቸው። የነገ ማህበረሰብን የሚቀርጹ ልጆችን እናቶች ታሳድጋላችሁ። ለውይይት፣ ለትዕግስትና ለአብሮነት የሚረዳ አመለካከት ታበረክታላችሁ። በዚህም የተነሳ እናቶች ስለ ሰላም ሲናገሩ ከፍተኛ ሞራላዊ ልዕልናና ታማኝነት ይኖራቸዋል። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት በሴቶች ሰላምና ደህንነት አጀንዳ ላይ ተመርኩዞ ለመስራት አገራቸውን ለረጅም ጊዜ በዓለም አቀፍ ደረጃ ባገለገሉ አንጋፋና ታዋቂ ሁለት አምባሳደሮች አምባሳደር ቆንጂት ስነ ጊዮርጊስና አምባሳደር ታደለች ኃይለ ሚካኤል የተቋቋመ ሲሆን ዓላማውም በዋነኝነት ሴቶች በሰላም ሂደት ውስጥ ትርጉም ያለው ተሳትፎ እንዲኖራቸው ማብቃት፣ በግጭት ጊዜና ከግጭት በኋላ ሴቶች እንዲጠበቁ ማድረግ፣ በማህበረሰብ ደረጃ ያሉ አካታች ዘዴዎችን በመጠቀም ግጭትን መከላከል ነው። ከዚህ አንጻር ኢንስቲትዩታችን ከባለፈው ዓመት ጀምሮ ፕሮጀክት ቀርጾ በማህበረሰብ ደረጃ ስልጠና በመስጠት ሴቶች የሰላም ተግባር ላይ እንዲሳተፉ
ከሚያበረታታቸው ክልሎች መካከል አንደኛው ትግራይ ክልል ነው። ይህንንም ተግባር ከተለያዩ ወረዳዎች ለተውጣጡ የማህበረሰብ አካላት በማይጨው ከተማ በተሳካ ሁኔታ አከናውነናል። በሚቀጥለው ሳምንትም በአክሱም ከተማ ተመሳሳይ ስልጠና ለመስጠት ዝግጅታችንን አጠናቀናል። ወደፊትም ከግጭት በኋላ ስነ ልቦናዊም ሆነ ኢኮኖሚያዊ ጉዳት ለደረሰባቸው ወገኖች ድጋፍ ለመስጠት እየተንቀሳቀስን እንገኛለን። እናቶች ለሰላም ማህበር በተለያዩ የሀገራችን ክልሎች ከአካባቢያዊ እውነታ፣ ከባህላዊ አቀራረብ፣ ከእናትነት ጥበብና ተሞክሮ በመነሳት የምታከናውኑት ስራ ሴቶች በሰላም ግንባታ ሂደት ለሚያካሂዱት ትርጉም ያለው ተሳትፎ ሁነኛ ምሳሌ ነው። ሰላም መገንባት ቀላል እንዳልሆነ እናውቃለን። ትዕግስት፣ ውይይት፣ መደማመጥና ይቅርታ መባባልን ይፈልጋል። ከዚሁ ጋር በተያያዘ ለሚከናወኑ ስራዎች የቴክኒክ ፋይናንስና የሞራል ድጋፍም ያስፈልጋል። ኢንስቲትዩታችን በማህበረሰብ የተመሩ የሴቶች ድርጅቶች ድምፃቸው እንዲሰማ፣ አቅማቸው እንዲጎለብትና በአካባቢ በክልልና በአገር ደረጃ ተሳትፏቸው እንዲጨምር ድጋፉን አጠናክሮ ይቀጥላል። የዛሬው መድረክ ውይይት ብቻ ሳይሆን እናቶች ጥቃትን እንደ ዕጣ ፈንታ እንደማይቀበሉ፣ ሴቶች ታዛቢ ብቻ ሳይሆኑ ሰላምን በንቃት እየፈጠሩ እንዳሉ የሚያሳይ መግለጫም ጭምር ነው። ዛሬ በምናካሄደው ውይይት ሁላችንም በመተዛዘን እንደማመጥ፣ ልምዳችንን በቅንነት እንድንካፈል፣ ተግባራዊ መፍትሄዎችን በጋራ እንድንመረምር፣ በማህበረሰቦች መካከል አንድነታችን የሚጠናከርበትን መላ የምናበጅበት እንደሚሆን ተስፋ እናደርጋለን። በመጨረሻም የእናቶች ለሰላም ማህበር አመራሮችና አባላትን ስለ ቁርጠኝነታችሁና ስለ አብሮነታችሁ በድጋሚ እናመሰግናለን። የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት ከእናንተ ጋር ነው። ስለ ሰላም በምትከውኑት ሁሉ ከጎናችሁ ይቆማል። በትግራይና በሌሎች ክልሎች የሚከናወኑ ሴቶችን ያሳተፈ የሰላም እንቅስቃሴን ሁሉ በመደገፍ ተባብረን መስራታችንን እንቀጥላለን። የጋራ ጥረታችን ወደ ዘላቂ ሰላምና እርቅ እንዲመራን ምኞታችን ነው። የቀነልን ፕሬዚዳንት ወይዘሮ አብነት ቀርበልና እዩ ጸጥልናት ምስተኻታትና ብድሕሪኦፍ ትሰነድ ለለና ጥያቄታት ሐሳባት ነቀርቢና ያቀነለ ናብ ወይዘሮ አብነት ይሄ ከፍተኛ የስነ ልቦናም ጭንቀት ስለሚያመጣ ሴቶች የግጭት ተጋላጭነታቸው እንዲበራከት ያደርጋል። በግጭት ወቅት ስለ ባሎቻቸውና ልጆቻቸው ሁኔታ በስጋት ለስነ ልቦና ጭንቀት ይዳረጋሉ። ብዙ እናቶች እኮ አይምሯቸው ታመዋሉ፣ ብቻቸውን የሚያወሩ የሉም። ብዙ እናቶች አሉ፣ መንገድ ላይ እየሄዱ የሚያወሩ አሉ። ገጥሞኛል እኔ እያወሩም ይሄዱ ብቻቸውን ቁጭ ብለው የሚያወሩ፣ መንገድ ላይ ቆመው ብቻቸውን የሚያወሩ፣ ታክሲ ውስጥ ሆነው ብቻቸውን የሚያወሩ። ይሄ የስነ ልቦና ችግር ነው። ስለዚህ የግጭት ተጋላጭነቱ ሴቶች ላይ ጎልቶ ይታያል። በግጭት ጊዜ ሌላው እንደ ጠለፋ፣ አስገድዶ መድፈር፣ ለወሲብ ንግድ፣ ለጉልበት ብዝበዛና ለመሳሰሉት ጾታዊ ጥቃቶች ይጋለጣሉ። ይሄ እንግዲህ እያየን ያለነው በፊትም የነበረ በሴቶች ላይ በግጭት ጊዜ የሚፈጠር ችግር ነው። እናውቀዋለን። ብዙ እህቶቻችን አልተደፈሩ፣ ብዙ እህቶቻችን ላልሆነ ጉልበት ብዝበዛ አልተጋለጡ። እናውቃለን። እኛ ውስጥ እንኳን አለ። እኛ ውስጥ ያሉ እናቶች በዚህ ውስጥ ያለፉ አሉ፣ ስንጨነቅላቸው ስናለቅስላቸው የነበሩ። ስለዚህ ይሄ ሁሉ ችግር በእኛ ላይ ይመጣል። ለተላላፊ በሽታዎችና እንደ ፌስቱላ ላሉ የጤና ቀውሶችን ይጋለጣሉ። ያለ ፍላጎት ስለሆነ፣ በአስገድዶ ያለ ፍቃድ ስለሆነ፣ በተጽዕኖ ስለሆነ የችግሩ ተጋላጭነት እጅግ ጎልቶ ይታያል። ከትምህርታቸውና ከስራቸው ከአካባቢያቸው የመፈናቀል ሁኔታ ይገጥማቸዋል። እያየን ያለነው ችግር ስለሆነ ነው። ስለዚህ የሴቶችን የችግር ተጋላጭነት ለመቀነስ እኛ ምን መሆን አለብን? ቅድም እንደተነጋገር ነው፣ ቅድም ቃል እንደገባ ነው። ማስቀጠል ያለብንን ነገር በማስቀጠል ቆርጠን መጣል ያለብንን ነገር ቆርጠን በመጣል የችግር ተጋላጭ የምንሆንባቸው ነገሮች መተው አለብን ማለት ነው። የሴቶችን ዘላቂ ሰላም ለማረጋገጥ
የወጡ ህጎች አሉ። ዓለም አቀፋዊ ህጎች አሉ፣ ሀገራዊ ህጎች አሉ። ዓለም አቀፋዊ ህጎች ሴቶች በተፈጥሮ ባላቸው ሰብአዊ ክብር ምክንያት የማይጣሱና የማይገሰሱ የሰብአዊ መብት ባለቤት ናቸው። ይሁን እንጂ በተዛባ ታሪካዊ፣ ፖለቲካዊ፣ ባህላዊና ልማዳዊ አመለካከት ምክንያት ጭቆናና በደል ሲደርስባቸው ቆይቷል። ይሄ ዓለም አቀፋዊ የወጣ ህግ ነው። በሴቶች ላይ የሚደርሱ ማንኛውም አይነት አድሎ የማስወገድ ስምምነት በሴቶች ላይ የሚደርሱ ማንኛውም አይነት አድሎ የማስወገድ ስምምነት ህግ በዓለም ደረጃ ጸድቋል። የስርዓተ ጾታ ማካተቻ ይሄ በሴቶች ጉዳይ ቢሮ እዚህ ሴቶች ጉዳይ ነው የሚባለው። የኛ አካባቢ ሴቶች ወጣቶችና ማህበራዊ ጉዳይ ነው የሚባለውና በዛም ሆነ በዚህ ግን የስርዓተ ጾታን ተግባር አካቶ መተግበር ዓለም አቀፋዊ ህግ ነው። ይሄ ህግ ለውጥ አምጥቷል። ከዚህ በኋላ ለውጥ ያመጣል ብለን እናስባለን። ምክንያቱም የትኛውንም እቅድ ስናቅድ፣ የትኛውንም ስራ ስንሰራ ሴቶችን ያካተተ እቅድ፣ የትኛውንም ፕሮፖዛል ስናዘጋጅ ሴቶችን ያካተተ ሴቶችን የያዘ እቅድ መሆን እንዳለበት ከጸደቁት ህጎች መሀል ነው ማለት ነው። ዘላቂ ሰላምን ለማረጋገጥ ደግሞ ሀገራዊ የሆኑ ህጎች አሉ። የፌዴሪ ህገ መንግስት ላይ ስለ ሴቶች የተቀመጡ ህጎች አሉ። ሀገራዊ እንደኛ ማለት ነው። የሴቶች ፖሊሲ፣ ብሔራዊ የስነ ህዝብ ፖሊሲ፣ የማህበራዊ ደህንነት ልማት ፖሊሲ፣ የመንግስት ሰራተኞች አዋጅ ሴቶችን ያካተተ ነው። የትምህርትና ስልጠና ፖሊሲ፣ ከሙያ ስልጠና፣ ከስራ ቅጥርና ከጤና አገልግሎት ተደራሽነት አኳያ እነዚህ ደግሞ እንደ ሀገር የጸደቁ ሰላምን ለማረጋገጥ ዘላቂ ሰላምን ለማረጋገጥ እንደ ሀገር የጸደቁ ፖሊሲዎች ናቸው። ለምሳሌ የሴቶችን እኩልነት ለማምጣት ለሴቶች 4% ይሰጣል አይደል? በፊት 4% አይደል? ከወንድ ጋር እኩል ተወዳድራ 5 ነው። ኦኬ፣ እኛ ጋር 4 ነው መሰለኝ አይደል? 4 ነው። አዎ፣ እንግዲህ ይለያይ ይሆናል አላውቅም። ብቻ ግን ህጉ አለ፣ እንደ ሀገር ህጉ አለ እና እኩል ተወዳድራ እንኳን ውጤት ብታመጣ በዛች ፐርሰንት ልዩነት ሴቷ ተጠቃሚ እንድትሆን የወጣው እንደ ሀገር ሴቶች ተጠቃሚ እንዲሆኑ የወጣ ህግ ነው። ከስልጠና አኳያ መሪ ከመሆን አኳያ እድሉን እንድታገኝ ተወዳዳሪ እንድትሆን መታ ከወንዱ ጋር እኩል እስከምትሆን ድረስ ድጋፍ የሚደረግላት ነጥብ ተሰጥቷት እንዲሰራ ተደርጓል። ስለዚህ እኛ ደግሞ ይህንን አውቀን ይህንን ተገንዝበን ተጠቃሚ ለመሆን መንቀሳቀስ አለብን። ሴቶች ተጠቃሚ ለመሆን መነሳት አለብን። እኛ ቁጭ ብለን መብታችንን ማግኘት አንችልም። መስራት አለብን። እኩል ለመሆን መሮጥ አለብን እና እነዚህ ህጎች ሰላምን ለማረጋገጥ የመጡ የሴቶች ዘላቂ ህጎች ናቸው። በሰላም ባህል ግንባታ የሴቶች ሚናስ ምን ይመስላል? በብዙ ባህሎች ሴቶች ኃይል እንዳይጠቀሙም ሆነ በውጊያ እንዳይሳተፉ መደረጉ ሴቶች ገለልተኛና ሰላም ፈጣሪዎች እንዲሆኑ አግዟል አይደል? አላገዘም? አዎ፣ አሁን ጦርነት ላይ ሴት የትም አካባቢ በብዛት አትወጣም። ትግራይ ግን በዚህ አንደኛ ናችሁ አይደል? የትግራይ ሴቶች በጣም ጀግኖች፣ ቆራጦች በእውነትና አጨበጭብላችሁ እና ሌላቸው የምፈልገው ሌሎች አካባቢ ላይ በአብዛኛው ኢትዮጵያ ሴቶች ተሳታፊ እንዲሆኑ ባህሉ አይፈቅድም። ከዚህ የተነሳ ሴቶች ፈሪ፣ ሴቶች ወደ ጓዳ ወደ ማጀት ይባላል አይደል? አባባል አነጋገሩ ራሱ ሴቶች ወደ ማጀት እየተባለ ሚናቸውን እንዳይወጡ ቢያደርግም ግን ገለልተኛ ደግሞ እንዲሆኑ ረድቷቸዋል። ችግሩን ለመፍታት ሰላምን ለማምጣት ገለልተኛ ሆነው መዳኘት እንዲችሉ፣ ማስታረቅ እንዲችሉ፣ ማግባባት እንዲችሉ ደግሞ ረድቷቸዋል። ራሳቸውን ከግጭት አጫሪነት እና ባሎቻቸውን ለግጭት ከመገፋፋት መታቀብ የሴቶች ሚና። ራሳችን ግጭት ጫሪ እንዳንሆን
ባሎቻችንንና ልጆቻችን ደግሞ ለግጭት ከመገፋፋት መታቀብ አለብን። ተው ወንድሜ፣ ተው ልጄ። ለምን? ሰላም እንዲሆን። ተበዳይ ሊሆን ይችላል፣ ባሏ ተበዳይ ሊሆን ይችላል፣ ልጇ ተበዳይ ሊሆን ይችላል። ግን ሰላምን ለማግኘት መመለስ፣ ይሄ የኛ ሚና ነው፣ የሴቶች ሚና። በለው ቀጥል፣ ዘራፍ ካል ሰላም ይመጣል እንዴ? ግጭቱን ነው የምናስቀጥለው። ስለዚህ ሴቶች ከመገፋፋት ይልቅ እንዲታቀቡ ማድረግ የኛ ሚና መሆን አለበት። በሰላም ባህል ግንባታ ላይ ሚናችን ከፍተኛ መሆን አለበት። ስለ ግጭት አስከፊነትና ስለ ሰላም አስፈላጊነት ለልጆቻቸውና ለአቻዎቻቸው ማስተማር። ሴቶች ስለ ሰላም በተለይ ለወጣቶች፣ ለልጆቻችን፣ ለጎረቤቶቻችን፣ በቀበሌ ላሉት፣ በአካባቢ ላሉት፣ በወረዳ ላሉት ትልቅ ድርሻ አለን። ደግሞ ቀድመን የምንሰማው እኛ ነን አይደል? ቀድሞ ሴቶች ናቸው ችግር ሲኖር የሚሰሙት። ለምን? ለልጆቻቸው በጣም ቅርብ ስለሆኑ። በተለይ ወንድ ልጆቻችን ለሴቶች ቅርብ ናቸው አይደል? ደግፉኝ፣ አይደለም እንዴ? ቅርብ ናቸው። ከወንድ ልጆቻችን የምናገኘው መረጃ አለ። ወንድ ልጆቻችን የተለያዩ ጓደኞቻቸው ጋር ስለሚውሉ የሆነ መረጃ ሲያመጡ ያ መረጃ አዝማሚያው ጥሩ ካልሆነ እኛ እንዲቆም የማድረግ ብዙ ሚና አለን። ግጭቱ እንዳይቀጥል ልጆችን በመምከር ሄዶ እንዲከሽፍ በማድረግ ከራሳችን አቅም በላይ ሲሆን ለሚመለከታቸው የሕግ አካላት በማሳወቅ እንዲመከሩ በማድረግ አባቶች እንዲመክሯቸው በማድረግ ተሰሚነት ያላቸው አካባቢያችን አዋቂዎች እንዲመክሯቸው በማድረግ ትልቅ ሚና አለን። የመጀመሪያ የሰላም እጦት ወሬ አዝማሚያ የሚመጣው ሴቶች ጋር ነው። ግን ሚናችንን መወጣት አለብን የሚል ነገር ነው ያለው። ባሎቻቸውና ልጆቻቸው በጦርነት እንዳይሳተፉ ተጽዕኖ ማሳደር። በፍጹም ትሞታለህ፣ አንተ ሄደህ ብትሞትብኝ እኔም እሞታለሁ፣ ልጅህም ይሞታል። ልጆቻችንን ደግሞ ሄደህ እኮ ብትሞት ቀረህ ማለት ነው። አንተ አትተካም፣ ታልፋለህ። ነገ ሌላ ቀን ነው፣ ዛሬን ማረፍ ነው፣ ዛሬን ማሳለፍ ነው ማለት እንችላለን። እየሰማችሁ ነው ሴቶች? በደንብ ስሙኝ። ማለት እንችላለን። ልጆቻችንን ማስቆም እንችላለን። ልጆቻችንን መታደግ እንችላለን። ልጆቻችንን ማዳን እንችላለን። ሁላችንም ይሄንን ሚና ለመወጣት ቆራጦች ከሆንን በሰላም ግንባታ ላይ ትልቅ ለውጥ ማምጣት እንችላለን። ግን ሁላችንም መስራት አለብን። የሴቶች ምክትል ስለሆነች እሷ ብቻ ብትሮጥ ለውጥ አታመጣም። የጸጥታ ኃላፊ ስለሆነ እሱ ብቻውን ቢሯራ ለውጥ አያመጣም። ከሱ ስር ያሉት የእሱን ዓላማ ሲያስቀጥሉ፣ ከባለሙያዎቹ ስር ደግሞ ህብረተሰቡ ሲቀበል፣ ከህብረተሰቡ በኋላ ደግሞ በየቀበሌው፣ በየወረዳው፣ በየዞኑ ያለው ደግሞ ሲቀባበል ለውጥ እናያለን። ግን ለሆነ አካል ሰጥተን ውጤት የምንጠብቅ ከሆነ ውጤት አናገኝም። ሚናችንን መወጣት መቻል አለብን ነው። ለሰላም፣ ለአብሮነት፣ ለመደጋገፍና ለመረዳዳት እንቅፋት የሆኑ ነገሮችን፣ እንቅፋት የሆኑ አስተሳሰቦችንና አመለካከቶችን በልጆቻቸውና በማህበረሰቦቹ ውስጥ ማስረጽ ይቻላል። ቅድም ያልኩት ማለት ነው። የግጭት አዝማሚያዎችን በመከታተል ለሚመለከተው አካል ሰፈር ላይ እኮ አንዳንድ ጊዜ ጎረምሳዎች በአድማ ይጣላሉ አይደል? ሊደባደቡ ነው። የዚህ ቀበሌና የዚህ ቀበሌ ልጆች ሲባል ሰምታችሁ አታውቁ? እኔ አልፌበታለሁ። ልጅም ሆኜ ወጣትም ሆኜ አልፌበታለሁ። እንሰማለን። ያንን ነገር ማስቆም አንችልም። ትንሹ ነገር ነው እሱ ማለት። በሰፈር ልጆች የሚጣሉት፣ በቀበሌ የሚጣሉትን እንኳን ማስቆም እንችላለን። ማስቆም እንኳን ባንችል ለህግ አካል፣ ለሚመለከተው አካል፣ ችግሩን ሊፈታ ወደሚችለው አካል ጥቆማ ብንሰጥ ችግሩ የሚቀረፍበት ሁኔታ ይፈጠራልና በሰላም ባህል ግንባታ ላይ ሴቶች ሚናችን ብዙ ነው። አልሰራንም። መስራት አለብን። መሮጥ አለብን። መምከር አለብን። መቆጣት አለብን። ይሄንን ካደረግን በመሪነት የተቀመጡትን ኃላፊዎች ሆኑ አባቶቻችንን፣ የሃይማኖት አባቶቻችንን፣ የእምነት አባቶቻችንን፣ ታዋቂ ሰዎችን፣ ሊመክሩ የሚችሉ ታላላቆቻችንን ሁሉ እናግዛለን ማለት ነው። ሰላምን ግን ከአስታራቂ ከተባለው አካል ወይ ከቤተ ክርስቲያን አባቶች፣ ከቄሶች፣ ከመሪ ጌታዎች ብቻ የምንጠብቅ ከሆነ ሰላምን ላናገኝ እንችላለን። ብቻቸውን ከየት ያመጡታል? ልናግዛቸው ይገባል። እኛ የራሳችንን ሚና መወጣት አለብን። እኛ ከታች እነሱ ጋር ሳይደርሱ ሁሉ ማቆም እንችላለን።
ስለዚህ ይህንን ነው ወደ የአካባቢያችን ስንሄድ ወደ የመጣንበት አደረጃጀት ስንሄድ የሰላም እናቶችም እንደ ትግራይ አላችሁ እዚህ ውስጥ ወደምትሄዱበት ሁሉ ይህንን ኃላፊነት ከእናንተ ስር ላሉት መስጠት አለባችሁ፣ ማስረከብ አለባችሁ፣ ማውረድ አለባችሁ። ለምን? ሰላምን ስለምንፈልግ። ሁሉም ሰላም ፈላጊ ነው እና ሰላምን ለማግኘት በሰላም ላይ ሚና መጫወት አለብን። የተጋጩ ወገኖችን በማስታረቅ በሰላም ግንባታ አደረጃጀት ውስጥ መሳተፍ፣ ለምሳሌ ከእናንተ ጋር ሌሎች እንዲሳተፉ መጋበዝ፣ ማብዛት፣ ማባዛት። 10 ናችሁ፣ ቀጥሎ 20፣ ቀጥሎ 30 እያለ መብዛት አለበት። 10 ሆኖ ባለበት ከቆመ ግን ሊሰፋ አይችልም ስራችን። ተቀባይ ትውልድ ከስር ማፍራት አለብን። በሰላም ግንባታ አደረጃጀት ውስጥ መሳተፍ፣ ከአጎራባች ሴት አደረጃጀቶች ጋር ጥምረት በመፍጠር ማህበረሰቦች ወደ ግጭት እንዳይገቡ በጎ ተጽዕኖ መፍጠር፣ በጎ ተጽዕኖ በትልልቅ የሰላም ኮንፈረንሶች በመሳተፍ የሴቶችን ፍላጎት ማንጸባረቅ። እኛ ሴቶች ልጆቻችንን ማጣት አንፈልግም። ትልልቅ አገራዊም ክልላዊ መድረኮችን እድል ስናገኝ እንደው 2 ደቂቃ እንደው 1 ደቂቃ እየጠየቅን ሴቶች መናገር እንችላለን። ግድ የመድረክ መሪ ስልጠና ሰጪ ወይ ደግሞ ሌላ የሥራ ድርሻ እንዲሰጠን አንጠብቅም። እኛ ራሳችን ለዛ መድረክ እንድቻለ ነገር መናገር ፈልጋለሁ። በቃ በጎ ፈጣሪዎች መሆን አለብን። በጎ ነገሮችን መፍጠር መቻል አለብን። መናገር አለብን። ስለ ሰላም የበኩላችንን አስተዋጽኦ ማድረግ አለብን። ነገ እኮ እናልፋለን። መሞቻችን ቀኑን አናውቅም እንጂ ሞት ከኛ ጋር ነው አይደል? መንገዱን አናውቀውም እንጂ እኮ እንሄዳለን። መሄዳችን አይቀርም። ግን መስራት ያለብንን በጎ ነገር ሰርተን ማለፍ አለብን። አንድ የሆነች ነገር ጥለን መሄድ አለብን። ለትውልድ ለቀጣዩ ልጆቻችን፣ ለልጅ ልጆቻችን፣ ለወንድሞቻችን፣ ለታናናሾቻችን ጥለን መሄድ አለብን። የሚያስቀጥሉት ነገር ማለት ነው። በድህረ ግጭት መልሶ ግንባታ ሂደት የሴቶችን ፍላጎት ከግምት እንዲገባ ከእቅድ ጀምሮ እስከ ትግበራና ክትትል በንቃት ተሳታፊ መሆን የሚገኙ የትኛውም መድረኮች ላይ የሴቶች ፍላጎት ምንድን ነው? በቃ ሰላም እንፈልጋለን፣ ልጆቻቸው ትምህርታቸውን እንዲማሩ እንፈልጋለን፣ የእምነት ነፃነታችን መጠበቅ አለበት የሚሉ ነገሮችን ማስተጋባት አለብን። ግጭት ከተፈጠረ በኋላ ደግሞ ግጭትን የምንፈታባቸው ስልቶች አሉ። ይሄን እንግዲህ አባቶች አሉ፣ የሃይማኖት አባቶች አሉ፣ የሀገር ሽማግሌዎች አሉ፣ ታዋቂነት፣ ተሰሚነት በህብረተሰቡ በአካባቢያችን ተሰሚነት ያላቸው አካላት አሉ። የግጭት አፈታት ስልቶች አሉ። በተግባቦት እንጀምራለን። ችግሩ የተፈጠረው እነማን ጋር ነው? ሄደን ችግሩ የተፈጠረባቸው አካላት ጋር ተግባቦት በመፍጠር ከዛ በኋላ በመመካከር ምንድነው ችግሩ? ግለሰቦችን ካገኘን በኋላ ምክክር ማድረግ ለብቻ፣ ከዚህኛው ወገን ለብቻ፣ ከዛኛው ወገን ለብቻ። ቀጥለን ድርድር ማደራደር አለብን። ድርድር ምንድነው እናያለን ከኋላ። ሽምግልና በድርድር በአጭሩ ማይቆም ከሆነ ወደ ሽምግልና አሸማጋዮች ተሰሚነት ያላቸው አካላት አሉ። የሚሰሙ አባቶች አሉ። እውቅና ለእርቅ የተሰጣቸው አካላት አሉ። የህብረተሰቡም ይሁኑ የመሪው አካል። ስለዚህ ወደ እነሱ በመውሰድ ሽምግልና ምንድነው እናያለን ዝርዝሩን። የግልግል ዳኝነት አንተም ተው አንቺም ተይ፣ አንተም ተው አንተም ተው፣ አንቺም ተይ አንቺም ተይ ብለን የግልግል ዳኝነት መዳኘት መቻል አለብን። ግድ ሁል ጊዜ ለ5 ለ7 ለ10 ሰዎች የእርቅን ወይም ደግሞ ሽምግልናን ነገር መተው የለብንም። እነሱ ስራቸውን ይሰራሉ፣ እኛ ግን በጎን አንተ ተው ማለት አለብን። እዛ ጋር ሲሄድ ረግቦ ይሄዳል። አንቺ ተይ ማለት መቻል አለብን። እናውቃለን የተጋጩ አካላት ሲኖሩ ባይዘው ሰላም ከዛ ስለሚጀምር ነው። ታች ትንሿን ነገር ነው እየተናገርኩ ያለሁት። ሌላው ፍርድ ቤት ሙግት ይላል። ከዚህ ሁሉ በላይ ከተግባቦት፣ ከምክክር፣ ከድርድር፣ ከሽምግልና፣ ከግልግል ዳኝነት በላይ ሲሆን ወደ ህግ ይሄዳል፣ ወደ ፍርድ ቤት ይሄዳል። ሂደቱን ጠብቆ ማለት ነው። ከዛ በኋላ እዛም ሲሄድ ወዴት ነው የሚመልሱት? መጀመሪያ ወደ ተያዘው አካል ወደ እርቀ ሰላም እንዲመለስ ወደ ሽማግሌ ነው የሚመልሱት፣ ወደ ድርድሩ ነው የሚመልሱት፣ ወደ ባህላዊው ዳኝነት ነው የሚመልሱት። ስለዚህ እዚህ ላይ የሴቶች ሚና ምንድን ነው?
እዚህ ላይ ሚናችን ምንድነው? ነገሮችን ማብረድ፣ በጎን መምከር፣ ነገሮችን እንዲመክኑ ማድረግ የኛ ሚና ነው፣ በግጭት አፈታት ስልቶች ውስጥ ማለት ነው። ድርድር ይላል። ይኸው አንዱ ሰላማዊ የግጭት መፍቻ ስልት ነው ድርድር። በግጭት ውስጥ ያሉ ሁለት ወይም ከዛ በላይ በሆኑ ሰዎች መካከል በፍቃዳቸው ችግሮቻቸውን ወይም ልዩነታቸውን ለመፍታት የሚያካሂዱት ውይይት ነው። ሶስተኛ አካል መሀላቸው ገብቶ ሊሆን ይችላል። ሳይገባ ሁለቱ አካላት ብቻቸውን ተገናኝተው ችግራቸው ወደ ሌላ ሳይሄድ በሁለቱም በፍቃዳቸው ምን አድርገሽ ነው፣ ምን አድርገኸኝ ነው፣ ምን አድርገህ ነው ብሎ ወንድማማቾች ወይም እህትማማቾች በድርድር የሚፈቱበት በመነጋገር ችግራቸውን በመፍታት የሚያካሂዱት ሂደት ነው ድርድር ማለት። ሁለቱ ሰዎች በሚደራደሩበት ወቅት ታሳቢ የሚያደርጉት ሰጥቶ የመቀበል መርህ ነው። እኔም አጥፍቻለሁ፣ አንተም አጥፍተሃል፣ ይቅር እንባባል የሚባባሉት አይነት ማለት ነው። የድርድር የመጨረሻው ዓላማ ሁሉንም ወገኖች የሚያረካ ስምምነት ላይ መድረስ፣ ሁለቱም የተፈጠሩትን ነገሮች ትተው አንዱ አንዱን የበደለውን ነገር ትቶ ሰላም ፈጥሮ የሚሄዱበት ይሄ ድርድር ይባላል። የድርድር መሪዎች ችግሩን ከሰዎች መነጠል ወይም መለየት፣ ችግሩን ከሰዎቹ በመነጠል መለየት፣ ትኩረት የሚደረገው አቅም ላይ ሳይሆን ፍላጎት ላይ መሆን አለበት። በግድ አይደለም አይደል? ድርድር በፍላጎት ካልታረቅን ብሎ በጉልበት አይደለም፣ በፍቅር በመስማማት የሚደረግ ነው። ሁለቱም ወገኖች ዘንድ ተቀባይነት ያላቸው አማራጮችን ለማንሳት ቁርጠኝነት ግን ይጠይቃል። የተለያዩበትን ነገር ትተው የሚስማሙበትን መንገድ መወሰን። በቃ ሊያስማማን የሚችለው ይሄ ነው። እኔም ይሄን አመጣው፣ አንተም ይሄን አመጣህ፣ አንተም እንዲህ አልከኝ፣ እኔም እንዲህ አልኩህ፣ ይሄም ይቅር ብለው ወደሚያስማማቸው መሄድ ድርድር ይሄ ነው። ሁለቱም ወገኖች የሌላውን ወገን ፍላጎት የሚያረኩ አማራጮችን ማሰብ ይጠበቅባቸዋል። ምክንያቱም የሁለቱ ወገኖች ሰላም መፍጠር የሌላውን ሰላም መፍጠር ነው። የሁለቱ ወገኖች ግጭት እየሰፋ ሲሄድ የሌላውን ግጭት የሌላውን ችግር ስለሚሆን ማለት ነው። ብዙ ጊዜ ተዋዋይ ወገኖች የድርድር ስምምነት ፍትሃዊ ወይም ተቀባይነት የሚገመግሙባቸው በርካታ መመዘኛዎችን ወይም ደረጃዎችን ያስቀምጣሉ። ድርድር ትኩረት የሚያደርገው በኃላፊ ጉዳይ ላይ ሳይሆን ወደፊት ባሉ ሁኔታዎች ላይ ነው። የጠፋው፣ የተበላሸው፣ ያስቀየምኩት፣ የሰደብኩት፣ ያደረኩት ሁሉ ወደኋላ ይቅር፣ ከዚህ በኋላ ወዳለው ሰላም እንሂድ የምንልበት አካሄድ ነው። ባለፈ በድያለሁ፣ ከዚህ በኋላ ግን እንዲሆነን እንቀጥል፣ ያለፈውን ነገር ትተን የሚመጣውን መልካም ነገር እየጠበቅን በመነጋገር የምናካሄደው የሰላም መፍጠር ሂደት ነው ድርድር። ወደ ምክክሩ እንሂድ። ብዙህነት ወይም የተለያየ ፍላጎቶች፣ አመለካከቶች፣ እሴቶች፣ ባህሎችና ወጎች ያላቸው ማህበረሰቦች በሚገኙበት ህብረተሰብ ምክክር በሰላም አብሮ ለመኖር ተመራጭ የችግር መፍቻ ዘዴ ነው። ምክክር፣ መመካከር። አንዳንድ ጊዜ አባቶች ሸንጎ አለ አይደል? እዚህ አካባቢ ምን እንደሚባል ባላቅም ሸንጎ አይደል? ሸንጎ አለ የሚቀመጡበት እና የሆኑ ችግሮች ሲፈጠሩ ይሄ እንዲህ ነው፣ ይሄ ነገር እንዲህ ነው፣ እከሌ ጋር እንደዚህ አይነት ነገር ነው ያለው፣ እከሌ ጋር ደግሞ እንደዚህ ነው፣ ግን ምን እናድርግ እንደዚህ እንዳይሆን፣ እንዲህ እንዳይከሰት፣ እንደዚህ እንዳይሰፋ ብለው በመመካከር ነገሮችን ወደ ሰላም የሚያመጡበት። ምክክር በትብብር የሚሰራ ሲሆን ዓላማው የጋራ መግባባት ለመፍጠር፣ የተሻለ መፍትሄ ላይ ለመድረስ። የጋራ መግባባት፣ ልዩነት የሌለው አስተሳሰብ፣ አንድነትን ሊያመጣ የሚችል ሁኔታ ላይ ለመድረስ የምናደርገው ምክክር ይባላል። በምክክር ጊዜ አንደኛው ወገን የሚያዳምጠው ከሌላኛው ለመማርና የጋራ ጉዳዮችን ለመፈለግ ነው። በምክክር ወቅት የምንናገራቸው ነገሮች አንዱ አንዱን የሚያንጽ እንጂ አንዱ አንዱን
እንዲናደድ ወይም እንዲበሽቅ የሚያደርግ መሆን የለበትም። ይሄ የኔ ደካማ ጎን ነው፣ ይሄ ደግሞ ያንተ ደካማ ጎን ነው፣ እኔም የራሴን ትቼ አንተም የራሴን ትተህ ብለን በምክክር ወደ መግባባት የምንመጣበት ሂደት ነው። ምክክር ማለት ተሳታፊዎች ልምዶቻቸውን፣ አስተያየቶቻቸውን እና ስጋቶቻቸውን እንዲለዋወጡ የሚያስችላቸው ሰላሙ የተጠበቀ አካባቢም ለመፍጠር የሚደረግ ሂደት ነው። ሽምግልና ሁለት እና ከዛ በላይ የሆኑ ወገኖች አለመግባባታቸውን ወይም ግጭትን ለመፍታት የሶስተኛ ወገን ጣልቃ ገብነት ያለበት ሂደት ነው። ከድርድርና ከምክክር ሽምግልና የሚለይበትን አያችሁ፣ ሶስተኛ ወገን የሚገባበት ነው። ሶስተኛ ጣልቃ ገብነት የሚያስፈልገው ሂደት ነው። ይህ ዘዴ የሚጠቅመው ያልተግባቡ ወገኖች ብቻቸውን በቀጥታ ለመገናኘትና ችግሮቻቸውን ለመፍታት በሚቸገሩበት ጊዜ ነው። ምናልባት የከፋ ችግር ካለ ቢገናኙ እነኛ ሰዎች ሊጎዳዱ ይችላሉ፣ ሊገዳደሉ ይችላሉ። አንዱ በአንዱ ላይ የከፋ በደል ሊያደርስ ይችላል። ስለዚህ ይህ እንዳይሆን ሶስተኛ ጣልቃ ገብነት ተገብቶ ሰላም ለመፍጠር የሚደረግ ሂደት ነው። ሽማግሌዎቹ የሚመርጡት በሁለቱም ወገኖች ፍቃደኛ ከሆኑ ብቻ ነው። ሁለቱም ወገኖች ጋር ችግር ተፈጥሯል፣ ግን ሁለቱም ወገን ችግሩን ለመፍታት ፍቃደኛ ሲሆኑ ሽማግሌ መሀል ይገባል። ሸምጋዩ ውሳኔዎቹ ትክክለኛ ወደሆነ መፍትሄ እንዲያመሩ ሙያዊ እገዛና ድጋፍ ያደርጋሉ። ይሄ እንግዲህ አባቶቻችን እያደረጉ ያሉት ሂደት ነው። ሽምግልና በአብዛኛው የሚያተኩረው ካለፈው ጉዳይ ይልቅ የወደፊቱ ላይ ነው። ሰው ሞቶበት ሊሆን ይችላል፣ አንመልሰው፣ ነገ አብረን እንኖራለን፣ ነገ አንተ ትቀብረኛለህ፣ ቀባሪዬ ነህ እየተባባሉ ወደ ፍቅር የሚመጡበት፣ ወደ መስማማት የሚመጡበት በሽምግልና የሚካሄድበት አካሄድ ነው። ሽምግልና እንደየባህሉና አካባቢው የተለያየ ዘይቤና አቀራረቦችን ሊጠቀሙ ይችላሉ። ሽምግልና ይባል እንጂ እንደየአካባቢው እንደየባህሉ ሂደቱ ሊለያይ ይችላል፣ ግን ዓላማው አንድ ነው። የውጤታማ ሸምጋይ ባህሪያት፣ ውጤታማ ሽማግሌዎች ምን አይነት ባህሪ ሊኖራቸው ይገባል? ውጤታማ ሸምጋዮች ምን አይነት ባህሪ ሊኖራቸው ይገባል? አድማጭ ጆሮ፣ ብዙ የሚያዳምጡ ቢግ ኢሪስ፣ ብዙ የሚያዳምጡ፣ በጥሞና የሚያዳምጡ፣ ብዙ የማይናገሩ፣ ብዙ ከመናገር ይልቅ ብዙ የሚያዳምጡ፣ በጣም አርቆ የሚያስቡ፣ በጥልቀት ነገሮችን የሚያዩ፣ ክሊር አይስ ይላል፣ በጥልቀት ሁኔታዎችን የሚያዩ፣ ሰፊ ልብ ያላቸው፣ ቢግ ሄርት ይላል። ያው በቀላል እንግሊዘኛ ነው የተጻፈው። ሰፊ ልብ ያላቸው፣ ሰፊ ልብ ያላቸው፣ የሚቆጣም ቢኖር የሚሳደብም ቢኖር እዛ ጋር ቻይ የሆኑ ነገሮችን ለመፍታት ስለሆነ ታርጌታቸው ትልቅ ልብ ያላቸው፣ ሰፊ ልብ ያላቸው፣ ሰፊ ትከሻ ያላቸው፣ ሊሸከሙ የሚችሉ ነገሮችን ከታች ከስር መሰረት ምንጩን ማየት የሚችሉ፣ የችግሩ መነሻ የቱ ጋር ነው፣ መነሻው መጀመሪያ የት ነው ብለው ነገሮችን ከግራ ወደ ከታች ማጤን የሚችሉ፣ ማየት የሚችሉ ውጤታማ ሸምጋይ ሊሆኑ ይችላሉ። ስለዚህ እኛ ውጤታማ ሸምጋይ ነን ካልን እነዚህን ባህሪያቶች ልንላበስ ይገባል። አርቀን የምናስብ፣ ብዙ ከመናገር ብዙ የምናዳምጥ፣ ሰፊ ልብ ያለን የምንችል፣ ነገሮችን ከስር መሰረት ማየት የምንችል፣ ብዙ የማናወራ፣ እንደዛ አይነት ልብ ካለን ሸምጋይ መሆን እንችላለን። ባህላዊ የግጭት አፈታት ዘዴ ይላል።
ባህላዊ የግጭት አፈታት ዘዴዎች አለመግባባቶችን በየአካባቢው የሀገር ሽማግሌዎች፣ የጎሳ መሪዎች፣ ታዋቂ ግለሰቦች የየብሔረሰቦችን ነባር እሴቶች መሰረት በማድረግ ችግሮችን በሰላማዊ መንገድ የሚፈቱባቸው ስልቶች ናቸው። ግጭቶችን የሚፈቱ ግለሰቦች እና ተቋማት ቀጥተኛና ትክክለኛ በሆነ መንገድ የተጋጩ ወገኖችን በገለልተኝነት የመዳኘት የሞራልና የህልና ግዴታ አለባቸው። ባህላዊ ግጭትን ስንፈታ በባህላዊ መንገድ ግጭቶችን ለመፍታት ስንነሳ ምናያቸው ነገሮች የሞራልና የህልና ግዴታም ጭምር እንዳለብን ይህንን ለመተግበር የምንነሳ ሰዎች እንትናችንን አንጠብቅም። እኔ ሽማግሌ እንዴት አልከበርም አይደለም። እንቆጣለን፣ እንረግባለን፣ እንቆጣለን፣ መልሰን እናባብላለን። ለምን? የተጋጩ ሰዎች ብዙ አይነት ባህሪ ያላቸው በጣም በኃይል ብቻ የሚናገሩ ሲሆኑ ይዘን ወተን አረጋግተን እንመልሳለን። ለምን? ችግሩን ለመቅረፍ ስለሆነ። ማህበረሰባችን ለረጅም ጊዜ ያዳበራቸውን ያልተጻፉ ህጎችና ደንቦችን የማክበርና የማስከበር ኃላፊነትም አለባቸው። ይሄ ባህላዊ የግጭት አፈታት ተጽፎ ምናልባት አሁን ላይ ነው በባህል ቱሪዝም እየተጻፈ መቀመጥ የጀመረው። ድሮ እኮ ሳይጻፍ ነው ሲተገበር የኖረው አይደል እንዴ? ሳይጻፍ በመወራረስ ባህሉን በማስቀጠል አባቶቻችን እኮ አልተማሩም፣ አይጽፉም። ነገር ግን እንዴት ነበር ሲቀባበሉ የነበረው? ቅድመ አያቶቻችን በጣም አክብረው ለህጉ ተገዥ ሆነው በቃ ከዚህ መወጣት የለበትም ተብሎ አምነውበት እየተቀባበሉ የመጡት ነውና እንደዛ እንደሆነ ደግሞ እኛም ማስቀጠል አለብን። ያልተጻፉ ህጎችና ደንቦችን የማክበርና የማስከበር ግዴታ አለብን። ባህላዊ ግጭት አፈታቶችን ስንጠቀም ማለት ነው። የሚሰጧቸው ውሳኔዎች ፍትሃዊነት ያላቸውና በተጋላጭ ወገኖች ዘንድም ተቀባይነት ያላቸው መሆን አለባቸው። ችግሩ የተፈጠረባቸው ሰዎች ይሄንን ህግ ለመቀበል ዝግጁ እንዲሆኑ የማሳወቅ፣ የማስረጽ፣ የማስገንዘብ፣ የማስቀጠል ስራም ጭምር ይጠበቅብናል። ባህላዊ የግጭት አፈታትን ስንጠቀም ማለት ነው። ባህላዊ ግጭት አፈታት ዘዴዎች ለአብዛኛው ህዝብ ተደራሽ ናቸው። ትግራይ ላይ ያለው የባህል ግጭት አፈታት ለትውልዱ ሁሉ ተደራሽ መሆን አለበት። የተወሰኑ አባቶች ጋር ቆይቶ እነሱ ሲያልፉ የሚቀር መሆን የለበትም። የሚያስቀጥል ትውልድ መኖር አለበት። እንዲቀጥል የሚያደርግ እንዳይቆም የሚያደርግ እንዳይሞት ባህሉ እንዳይሞት የሚያደርግ አካል መኖር አለበት። ቀለል ያለና ውጣ ውረድ የሌለበት የሙግት ስርዓት ይከተላሉ። ባህሉ ስለሚገዛም በቃ ባህሉ ዳኛችን ነው፣ ባህላችን ነው። አጥፊው አካል ይቅርታ መጠየቅ አለበት፣ ባህላችን ነው። ይሄ ከተባለ ድርድር አለው እንዴ? ክርክር አለው እንዴ? በቃ ውሳኔ ነው። ይሄ የባህል ግጭት አፈታት ማለት ነው። መቻቻልና እርቅን መሰረት ያደርጋሉ። በባህላዊ መንገድ ግጭቶች ሲፈቱ መሰረቱ በቃ መቻቻልና እርቅ ነው። ከዚህ ያለፈ ሌላ ዓላማ የለውም። ይህንን ማስቀጠል አለብን። የሚሰጧቸውን ውሳኔዎች በቀላሉ ይረዳሉ። እነሱ ሲናገሩ በባህላዊ ግጭት አፈታት ስርዓት ሲናገሩ ተቀባይነት አላቸው፣ ተደማጭነት አላቸው። መቃረን ይቻላል እንዴ? የባህሉን ግጭት አፈታት ስንጠቀም በባህላዊ ስንሄድ መቃረን ይቻላል? ከባህሉ ጥሶ መሄድ ይቻላል? በባህላችን ኢትዮጵያን እንችላለን እንዴ? አንችልም። በቃ ለባህላችን ተገዥ መሆን አለብን። ለምን? ጠቃሚ ባህል ስለሆነ፣ ማስቀጠል ያለብን ባህል ስለሆነ ማለት ነው። ተፈጻሚ የሚሆኑና አሳታፊም ናቸው። ተፈጻሚ የሚሆኑ ባህላዊ የግጭት አፈታቶች ተፈጻሚ የሚሆኑ ናቸው። እንደገና ደግሞ ሌሎችንም አሳታፊ ናቸው። ከባህላችን ከብሔራችን ውጭ የሆኑ አካላት እንኳን እኛ ውስጥ ተቀላቅለው ሲኖሩ የባህላችን ተገዢ መሆን አለባቸው። ባህላችን ሊገዛቸው ይገባል። ለዛ ባህል ተገዢ፣ ለዛ ባህል ታዛዥ መሆን አለባቸው። ስለዚህ ባህላዊ የግጭት አፈታት ዘዴዎችን ማስቀጠል አለብን።
ሞተው እንዳይቀሩ ቆመው እንዳይቀሩ የሆነ ትውልድ ላይ መቆም የለበትም። ቀጣይ ትውልድ መቀባበል መቻል አለበት። ለምን? ለሰላማችን ትልቅ ሚና ስላለው ማለት ነው። አመሰግናለሁ።